ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ስራ፣ አፍያ ሁሉ ሰላም ነው ወይ? ረመዳን ከሪም ብያለሁ ማለት ነው። እና ያው ከረፈደም ቢሆን እንግዲህ ረመዳን እንዴት እያደረጋችሁ ነው? ረመዳን እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ደህና ነው። ከእናንተ ጋርስ እንዴት ነው? ቅመሞችዬ እየበረታችሁ ነው? አብሽሩ። ያው ማፍጠሪያው ደርሷል እና አፍጥር ማለት ነው። ያው አፍጠር ያለው ግን ያው ሁለተኛ እያፈጠርኩኝ ነው ማለት ነው። እና ወዶችዬ ፍጥራችሁ እንዴት ነው? ከእናንተ ጋር ከኔ ጋር አልሐምዱሊላህ ወላሂ ደህና ነው። ከእናንተስ ጋር ስራ እንዴት ይዟችኋል? አብሽሩ፣ በርቱ፣ ጠንክሩ። አብሽሩ ኢንሻአላህ። አላህ ያበርታን፣ አላህ ያጠንክረን ሁላችንንም ማለት ነው ውዶችዬ። እና እዚህ ጋር ያላችሁ ሳንዶች ሰርቼ ነበር። ሰንቡሳም አለ፣ ጌማቱም ነበር። ያው ጌማቱ አንድ ቀርቷል ማለት ነው። ማሻአላህ ያው ተበልቷል። እና ውዶችዬ እንብላ። እዚህ ጋር ፊንቶ አለ። እና ቡና አፍልቼ ነው ማለት ነው። እንደዚሁ በቃ እስኪ በቡና ልነቃቃ ብዬ ቡና አፈላሁ ማለት ነው። እና ቡና እንጠጣ። ቡና አፍልቻለሁኝ ማለት ነው። ኢንሻአላህ የኢትዮጵያ ቡና ነው። ያው ጀበና የለኝም፣ በበራድ ነው ያፈላሁት ማለት ነው። እሺ ወደጂ ቢስሚላህ ኢንሻአላህ ምርጥ ቡና እንደሚወጣ እየወዴ ቀጥሟል። እንዲህ በአለ ያው ደህና ነው። ወላሂ ከጥሬው ስለቆላሁት ነው እንጂ ቀጥሞ አይደለም ማለት ነው። ያው ከጥሬው ስለቆላሁት ቡናውን አቆላሌ ከጥሬው ነው ማለት ነው። ቀይ ነው የሆነው እና ማሻአላህ ነው ወላሂ። ቀጥኖ እንዳይመስላችሁ ቀይ ነው ማለት ነው። አቆላሌ ከጥሬው እኔ ቡና ሲያራ አልወድም። ለዛ ነው ከጥሬው ያደረኩት ማለት ነው ወዶችዬ። ስኳር ረስቻለሁ እና ወዶችዬ ስኳር ረስቼ ማለት ነው። የኢትዮጵያ ቡና ያለ ስኳር አይጠጣም እና ስኳር ረስቼ ላመጣ ሂጄ ነው ማለት ነው። ወላሂ ምርጥ ቡና ነው። ያኔ ከጥሬው ቀይ አድርጌ ነው የቆላሁት ማለት ነው። ስቆላው አላሳየኋችሁም። እንግዲህ ያነቃኛል ማለት ነው የጠጣበት። ያው ከጥግረራ በኋላ ነው እንደዚህ እንትን የምለው ማለት ነው። እና ወዶችዬ እንጠጣ። መልካም ፍጡር፣ የመልካም ፍጡር የፍጡር ሰዓት ብያለሁ። ዋው ማሻአላህ በጣም ነው የሚጣፍጠው ወላሂ። ቀጭን እንዳይመስላችሁ እሺ። አወራረዱ ቀጭን ነው የሚመስለው ግን በጣም እንትን ነው ማለት ቀይ ስለሆነ ነው እንጂ ወላሂ ቀጭን አይደለም። እውት ከለሩ ራሱ ይናገራል ማለት ነው። ቀይ አርጌው